ፑቲን ኪም ጆንግ ኡን የሰሜን ኮሪያ ከፍተኛ መሪ ሆነው በመመረጣቸው እንኳን ደስ አላችሁ ሲሉ ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን በድጋሜ የመንግስት ጉዳዮች ሊቀመንበር ሆነው በመመረጣቸው እንኳን ደስ አላችሁ ማለታቸው ክሬምሊን ሰኞ ዕለት አስታውቋል። ውድ ጓድ ኪም ጆንግ ኡን የኮሪያው ዲሞክራሲያዊ ሕዝብ ሪፐብሊክ ግዛት ጉዳዮች ሊቀመንበር ሆነው በመመረጣቸው የተሰማኝን ልባዊ ደስታ መግለጽ እፈልጋለሁ ሲል መግለጫ አክሏል። ፑቲን የሰሜን ኮሪያ ፓርላማ ተወካዮች የጠቅላይ ሕዝብ ምክር ቤት ውሳኔ ለኪም አካሄድ የአንድነት ህዝባዊ ድጋፍ በግልጽ ያሳያልም ብለዋል። አክለውም በሩሲያ ውስጥ በሀገሮቻችን መካከል ያለውን ወዳጃዊና አጋርነት ለማጠናከር ያደረጋችሁትን ግላዊ አስተዋጽኦ ከፍ አድርገናልም ብለዋል። በሞስኮና በፒዮንግያንግ መካከል ያለውን አጠቃላይ ስትራቴጂያዊ አጋርነት የበለጠ ለማሳደግ የቅርብ የጋራ ስራችንን እንቀጥላለንም ብለዋል። እሁድ ዕለት በፒዮንግያንግ በተካሄደው የ15ኛው ጠቅላይ የህዝብ ምክር ቤት የመጀመሪያ ስብሰባ ላይ ኪም የሀገሪቱ ከፍተኛ አስተዳደር አካል የክልል ጉዳዮች ኮሚሽን ፕሬዝዳንት ሆነው ተመርጠዋል።